እጅግ ያሳዝናል። በበጎ አድራጎት ስራው የምናውቀውና ብዙ ሚሊዮን ተከታይ ያሉት ማስተር አብነት ከበደ እንግዲህ ብዙዎችን እርዳታ ሲያደርግ፣ ብዙዎችን ሲያስታምም፣ ብዙዎች እናቶችን እንባ ሲያብስ ቆይቷል። ዛሬ ላይ እንግዲህ እሱ በጠና እንደታመመ ከራሱ አንደበት ሰምተናል። እናት አባቶቼ ዱአ አድርጉልኝ፣ ከሁለት ወር በኋላ እንግዲህ ወደ ሕክምና ልሄድ ነውና ልመለስም ላልመለስም ስለምችል የእናትና አባቶች ዱአ አይለይም ብሏል። እንግዲህ ወንድማችን አላህ እንደሚያሽርህ በሙሉ ጤናህ እንግዲህ የድሮ ጤናህ ተመልሶልህ ወደ ነበርክበት እርዳታ እንደምትመጣ ባለሙሉ ተስፋ ነኝ። ሁላችሁም ዱአና ጸሎት አድርጉለት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለሁ አልሐምዱሊላህ። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትተረፍ ይበልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር አድርጉ። ቤተሰብ የሆናችሁ ደግሞ ላይክ ሸር አድርጉልኝ ማለት ነው። እንግዲህ ማስተር አብነትን ሁላችንም እናውቀዋለን። የብዙዎችን እንባ ሲያብስ የቆየ ብዙ ህጻናቶችን ያስታመመ ብዙ አዛውንቶችን የረዳ እናት አባቶችን የሚጦር በቃ የወጣት ብስል የወጣት ጀግና ነው። እንደሱ አይነትን ያብዛልን። እንግዲህ ብዙዎችን እንባ ሲያብስ ቆይቷል። ከራሱ አንደበት እንግዲህ ከወደፊት መግቢያው ላይ ትንሽ ሰምተነዋል ያለውንም ዛሬ ላይ እንግዲህ ደግሞ እሱ በጠና እንደታመመ እስቲል እንኳ ለብዙዎች እርዳታ ሲያደርግ ቁጭ ብሎ ማስረዳት እንደማይችል ቁጭ ማለት እንደማይችል በራሱ አንደበት ነግሮናል። ወንድሜ አላህ ያሽልህ። በቃ ከራሱ በላይ የሰዎች ደስታ የሚያስደስተው ከራሱ በላይ እንግዲህ እሱ እየታመመ የእሱን ህመም ደብቆ የሌሎችን ህመም የሚያስደስት እነዛ ህጻናቶች ሲያለቅሱ የነበሩት ሂደው ታክመው ሲድኑ እኔ በጣም ደስተኛ ነኝ። የብዙ አዛውንቶች ህመም እነዛ አዛውንቶች ሲደሰቱ ማየት ለእኔ በጣም ትልቅ ደስታ ነው ያለን። እንግዲህ ይሄ ወጣት ወንድማችን ከራሱ በላይ ለሰዎች የሚጨነቅ ከራሱ በላይ የሰዎች ደስታ የሚያስደስተው የራሱን ህመም በውስጡ ደብቆ ለብዙዎች ህመም ፈውስ የሆነ ወንድማችን ነው። ዛሬ ላይ ደግሞ ያው እሱ ታሟል። እናት አባቶቼ ዱአ አድርጉልኝ፣ የእናንተ ዱአ ያስፈልገኛል ብሏል። ሁሉም ሰው ዱአም ጸሎት በየሃይማኖታችሁ አድርጉልን ለወንድማችን። ኢንሻአላ ከሁለት ወር በኋላ ሕክምና ተደርጎለት ደግሞ ጥሩ ማንነት የድሮ ማንነቱ ተመልሶለት ወደ መልካም ስራው ወደ በጎ አድራጎት ስራው እንደሚመለስ ባለሙሉ ተስፋ ነኝ። ሁላችሁም በዱአ በጸሎት አስቡት ወንድማችንን። መልካም ልጅ ከሱ ደስታ በላይ የሰዎች ደስታ የሚያስደስተው ነው እና የሁሉንም ዱአ ያስፈልገዋል ማለት ነው። እንግዲህ ከትንሽ ወራት በፊት እንግዲህ ለ5 ሰው ቁጭ ብሎ ወደ 30 ሚሊዮን እርዳታ አሰባስቦ ህንድ ሀገር ሄደው እንዲታከሙ አድርጓል። እንግዲህ ይሄን ማድረግ ማለት አስባችሁታል? 30 ሚሊዮን እርዳታ ነው ያደረገው። እንደዚህ እንግዲህ እርዳታ ሲያሰባስብ ቁጭ ብሎ መሰብሰብ እንደማይችል ከራሱ አንደበት ተናግሯል። ያን ማለት ምንድን ነው? ህመሙ እንኳ ቁጭ የማያስብለው ነው እና ያው የራሴን ህመም ይሄን ይሄ ነው ብዬ መናገር አልፈልግም፣ ሰዎችን ማስጨነቅ አልፈልግም። ብቻ እናንተ ዱአ ጸሎት አድርጉልኝ ብሏል ወንድሜ። እንግዲህ ታክመህ ድነህ ወደ ድሮ ማንነት እንደምትመለስ ኢንሻአላህ የሁላችንም ዱአ ያግዝሃል። እነዛ የእናቶቻችን የአባቶቻችን ዱአ የትም ጥሎ አይጥልህም። አንተ ከራስ በላይ የሰዎች ደስታ የሚያስደስትህ ከራስ በላይ የእናትና አባቶች ለቅሶ የእነሱን እንባ ማበስ ስለሆነ ትኩረትህ የእነሱ ዱአ ደግሞ የትም አይጥልህም። ኢንሻአላህ አላህ ያሽርሃል። ሁላችሁም በዱአ አሰቡ ትላለሁ ከወዲሁ።